ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ወመንስ ስታርት ላደርግ ነው። የዛኛውን ቪዲዮ ፊድባክ ሳይ በቃ ለምን ሐሳቤን ወደ ተግባር አልቀይረውም ነው ያልኩት፣ ቀጥታ ማለት ነው። ይሄ ሁሉ ሰው እኔን ሞቲቬት የሚያደርገኝ ከሆነ ጎበዝ በርቺ ካንቺ ብዙ እንጠብቃለን የሚለኝ ከሆነ እኔ ደግሞ ምንም ነገርን ፋይት ለማድረግ አም ሬዲ። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ቲክቶክን ብቻ ሳይሆን ስኩልንም እየተጠቀምኩኝ በጣም ብዙ ሴቶችን ኢንስፓየር ማድረግ ፈልጋለሁ፣ ኮንፊደንት ማድረግ ፈልጋለሁ፣ ሊደርሺፕን ማዳበር ፈልጋለሁ። ሰክሰስ የሆኑ በጣም ብዙ ሴቶች አሉ። እንደውም ከነሱ መካከል አፍሪካዊቷ ዶክተር ኦኮንጂ ማየት እንችላለን። ናይጄሪያዊት ሴት ናት እና እቺ ሴት ጠንክራ ተምራ ከዛም አልፎ ደግሞ በዓለም ንግድ ደረጃ ውስጥ የመጀመሪያ አፍሪካዊት ሴት መሪ ሆናለች። አሁን ላይስ ኢን ደ ሚሊየን ሰዎችን ነው ምትረዳው። የሰው ልጅ በትምህርት ብቻ ማለት ትምህርት ብቻ ነው እንጂ ሁሉም ሰው ትምህርት ላይ ፐርፌክት ይሆናል ማለት አይደለም። ግን ይሄን ነገር ተጠቅመን የራሳችንን የምንለውን ክሬቲቪቲ ማወቅ ነው ዋናና ዋና አላማችን ማለት ነው። አንዲት ሴት ልጅ የሆነ ነገር ላይ ፎከስ የምታደርግ ከሆነ ያ ፎከስ የምታደርገው ነገርን ሰክሰስፉል ማድረግ ነው የኛ አላማ። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ወመንስ አንድና አንድ አላማው ሴቶችን ኮንፊደንት ማድረግ ነው፣ ሴቶችን ኢንስፓየር ማድረግ ነው፣ ሴቶችን ሊደርሺፕ ላይ ቢልድ ማድረግ ነው። በቃ እኛ ሴቶች መምራት እንችላለን። እኛ ሴቶች የተሻለ ደረጃ መድረስ እንችላለን። የምንማረው መማር ግዴታ ስለሆነ የምንማረው ሰርቲፊኬት መያዝ ስላለብን አይደለም። የምንማረው መሪ ለመሆንም ጭምር እንደሆነ ማሳየት ስለምፈልግ ነው። ለዚህ አጋጣሚ ወንዶች ስግጥ ብላችሁ ባህልን፣ ጎጂ ልማዳዊ ባህሎችን ከሴቶች ጎን በመቆም ማስቀረትና ያንን ነገር ማሸነፍ ትችላላችሁ። ስግጥ ብላችሁ እኛ አላማችንን እንድናሳካ ከጎናችን መሆን ትችላላችሁ። ስግጥ ብላችሁ ከኛ አጠገብ መሆን ትችላላችሁ ነው አላማዬ። ኢነርጂን በሙሉ የምር እንዳወጣ ከዛም ደግሞ ከኔ ተናናሾችን ሴቶችን ማይ ሌዲስ ኢን ኢትዮጵያ ነው ባይ ዘ ዌይ። ይሄ ነገር እኔ ጂንካ ስላለው ጂንካን መወከል ፈልጌ ነው እንጂ ጂንካን እናኮራለን፣ ኢትዮጵያን ደግሞ እናስጠራለን ነው ዋና አላማው ማለት ነው። ጂንካን እናኮራለን፣ ኢትዮጵያን ደግሞ እናስጠራለን። ሴቶች ምንም የሚያግደን ምንም የሚገድበን እንዳንሰራ ሊያረጋን የሚችል ምንም ነገር የለም። እንመካከራለን፣ ሼር እንደራረጋለን፣ ከዛስ እንሰራለን፣ ሰክሰስ እንሆናለን። ስግጥ ፍምስ ነው ከዛ በቃ ኢትዮጵያ ውስጥ ያላችሁ ሴቶች እንድናገርላችሁ የምትፈልጉት ይሄ ነገር ቢሆን ይሄ ነገር ብላችሁ ብቻ ፖዚቲቭ አይዲያ ይሁን እንጂ እኔ እቀበላለሁ። ባዮ ላይ ባለው ቴሌግራም ዩዘር ኔም ማለት ነው እየገባችሁ ኑና ሼር እንደራረጋለን፣ እናወራለን፣ እዚህ ጋር እናወጣለን፣ ሞቲቬት እናደርጋለን። እንደ ሴት ደግሞ ተጽዕኖ እንፈጥራለን ማለት ነው። ምንም የሚያቀተን ነገር የለም። አሁን የምፈልገው ከናንተ ይሄን ጫማ አይታችሁታል። ስሙ ኮንጎ ነው። ኮንጎ ጫማ እያደረግን ነገ እንደ ወርልድ ብራንድ የሆነ ጫማ ፋብሪካ ሊድ ማናደርግበት ምንም ምክንያት የለም። ይሄን ካሰብን ደግሞ ሌላው አያቅተንም ማለት ነው። ኮሜንት ላይ ማስቀምጥላችሁን ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ወመን የተሰኘውን ፎቶ እባካችሁ ለአንድ ቀን ብቻ ፕሮፋይላችሁ በማድረግ ቻሌንጁን አክሰፕት ታደርጉልኛላችሁ።